እግዚአብሔርን አመስግኑ። መላእክት 24 ሰዓት ነው የሚያገለግሉት። እረፍት የላቸውም። አኮትቶሙ ረፍቶሙ ነውና ዛሬ ደግሞ እኛ እግዚአብሔር ልናመሰግን ስለተፈቀደልን ነው። የሚያደርጉትን እያየን የተመለከትን ሁላችን እናመሰግናለን ማለት ነው። እግዚአብሔርን አመስግኑ። እግዚአብሔር ቤተሰቦች ታላቅ በዓል ነው። እዚያ ያደረሰን ስሙ እግዚአብሔር የተመሰገነ ይሁን። ግቢው ይታጠናል፣ ጸበል ቤቱ ይታጠናል፣ ዕቃ ቤቱ ይታጠናል። ሁሉ ነገር ዛሬ ቤተክርስቲያናችን ዙሪያው ይታጠናል። እኛም በማይጠንቱ ክብር እያገኘን ነውና ለዚህ ያደረሰን ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። የእግዚአብሔር ቤተሰቦች እግዚአብሔር ለዚህ ያደረሰን ስሙ የተመሰገነ ይሁን። እንግዲህ ሁላችንም የአባቶቻችንን ማይጠንቱ እንዲደርሰን ባለንበት ማይጠንቱ ይደርሰናል። እንግዲህ ዛሬ 25 ነው። አባታችን አቡነ ተክለ ሃይማኖት 25ኛ ሆነው ያጠኑበት መንበረ ጸባዖትን በዚህ በምድር ላይ እያየ ነውና ለዚህ ያደረሰን ስሙ የተመሰገነ ይሁን። አምላካችን ስሙ የተመሰገነ ይሁን። እግዚአብሔር ስሙ አንድ ስለት የመጡ ነገሮች አሉ። እነሱንም እናገራለን። የእግዚአብሔርን ቃል እየተነጋገርን እንቆያለን ማለት ነው። የቃል ኪዳኑ ታቦት እስከሚወጣ ድረስ የእግዚአብሔርን ቃል እየተነጋገርን አባቶቻችን በጸበል ቤቱ ያለውን ስርዓት በዕቃ ቤትም የሚደረገውን ስርዓት ያከናውናሉ። እኛ ደግሞ የእግዚአብሔርን ቃል